አባባ ዋንዳሮ እነማን ናቸው? አባባ ዋንዳሮ ወይም ዋንዳሮ ዳባሮ በደቡብ ኢትዮጵያ ወላይታ አካባቢ ወንጌልን በስፋት ያሰፋፉ ታላቅ ሰባኪና የእምነት አርበኛ ነበሩ። ብዙ ሰዎች የኢትዮጵያ ጳውሎስ ወይም የወላይታው ሐዋርያ ብሎ ይጠራቸዋል። ልደትና የመጀመሪያ ሕይወቱ ምን ይመስላል? አባባ ዋንዳሮ በ1910 ዓመተ ምህረት አካባቢ በወላይታ ዞን በሚገኘው በሁምቦ ወረዳ ተወለዱ። በወጣትነታቸው ገበሬና ሸማኔ ነበሩ። አባታቸውም የባህል ሃይማኖት አገልጋይ ነበሩ። ወደ ክርስቶስ መምጣታቸው በ1924 ዓመተ ምህረት በአገራቸው የነበረውን ግፍና ፍትህ እጦት ካዩ በኋላ እውነተኛ አምላክ ፍለጋ ጀመሩ። ከዛም ሚስዮናውያን ጋር ተገናኝተው በኢየሱስ ክርስቶስ አመኑ። በ1933 ዓመተ ምህረት ከመጀመሪያዎቹ የወላይታ አማኞች ጋር ተጠመቁ። የወንጌል አገልግሎታቸው ምን ይመስላል? በገበያዎቹ፣ በወንደሮቹ በየቦታው ወንጌልን ይሰብኩ ነበር። ከ55 ዓመታት በላይ ያለማቋረጥ ወንጌልን አገለገሉ። በእርሳቸው አገልግሎት ብዙ ሰዎች ወደ ክርስቶስ መጡ። ከነሱም አንዱ ታዋቂ ሜሪዳና ማጃ ነበር። የደረሰባቸው መከራ በጣሊያን ወረራ ዘመን ከፍተኛ ስደት ተቀበሉ። ተደብድበዋል፣ ታስረዋል፣ ተደብቆ ኖረዋል፣ ራብን ተቋቁመዋል። ነገር ግን እምነታቸውን አልካዱም። በመከራ ውስጥ መዝሙር እየዘመሩ እግዚአብሔርን ያመሰገኑ ነበሩ። ሞታቸውና ትውስታቸው ምን ይመስላል? አባባ ዋንዳሮ በ1991 ዓመተ ምህረት አካባቢ አረፈ። በቀብራቸው ላይ ከ8000 በላይ ሰዎች አበባ ይዘው ተገኝተው ለእርሳቸው ያላቸውን ክብርና ፍቅር አሳይተዋል።